ነቢዩ ሱለይማን ዓለይሂ ሰላም አንድ ጓደኛቸው ቤት ሰርግ ተጠርተው ለመሄድ ዝግጅት ላይ ሳሉ መለከል መውት ወይም የሞት መልእክተኛ መጣና የት ለመሄድ እንደተነሱ ሲጠይቃቸው እሳቸውም ሰርግ እንደተጠሩ ነገሩት። ከዚያም መለከል መውት እንዳትሄድ ዛሬ ማታ የዚህችን ሙሽሪት ነፍስ እንዳወጣ እኔ ታዝዣለሁ አላቸው። እሳቸውም ይህን ሲሰሙ ጉዞአቸውን ሰርዘው ሰርጉን ቀሩ። ከዚያም በማግስቱ ነቢዩላህ ሱለይማን ዓለይሂ ሰላም ከሙሽሪት አባት ጋር ሲገናኙ ሰርጉን በመቅረታቸው በጣም ወቀሳቸው። እሳቸውም መልስ አጥተው ዝም አሉ። እሳቸውም የሰርጉን መቅረት ምክንያት የሆናቸውን መለከል መውትን ሲወቅሱት መልሱ እንዲህ ነበር። አዎ በርግጥ የሙሽሪትን ነፍስ እንዳወጣ ታዝዤ ነበር። እናም ነፍሷን ለማውጣት ጉዞ ላይ ሳለው ድንገት ተመለስ የሚል ትዕዛዝ ከላይ መጣልኝና ተመለሱ። መለከል መውት ትረካውን ቀጥሏል። ይህም ሊሆን የቻለው አንዲት አረቢት እዛ ሰርግ ቤት እደጅ ላይ ቁጭ ብላ ሳለ የሙሽሪት አባት ያያትና ምን ፈልገሽ ነው ሲላት እርቦኛል አለችው። ያን ጊዜ ነበር ለአንተ ተብሎ የተሰራውን ልዩ የሆነና ጣፋጭ ምግብ ሰውየው አንስቶ ለዚህች አረቢት የሰጣት። አረቢቷም በልታ እንደጠገበች ለሙሽሪት አላህ ረጅም ዕድሜ እንዲሰጣት ዱዓ አድርጋ ወጣች። አላህም ዱዓዋን ተቀበላትና እኔን ተመለስ አለኝ አለ። ሱብሓነላህ።